ወዳጄ ምናልባት ዛሬ በልብ ውስጥ ማንም የማያየው ጦርነት እየተካሄደ ይሆናል። ምናልባት ያጣኸውን ነገር እያሰብክ ትሆናለህ፣ ወይም ሰዎች ያደረሱብህን ህመም በትዝታ እየተሸከምክ ይሆናል። ግን አንድ ነገር ልንገርህ፣ ሁሉንም ነገር ለመሸከም አንተ አልተፈጠርክም። አንዳንድ ሰዎች በህይወት ውስጥ ይመጣሉ ግን አይቆዩም፣ ትምህርትንም ትተው ይሄዳሉ። አንዳንድ ህመሞች የመጡት ደግሞ ልብህን ለማጥፋት ሳይሆን ለማጠናከር ነው። ስለዚህ ያለፈውን ተው፣ ራስህን ይቅር በል፣ በትንሹ ደስ ይበልህ፣ ፈገግታህን ሁሌ አሳምር። ምክንያቱም ህይወት በጣም አጭር ነች። በመጨረሻም ሰዎች የሚያስታውሱ ስንት ችግር እንዳለብህ ሳይሆን በሁሉም ነገር መካከል እንኳን እንዴት ፈገግ ብለህ እየኖርክ እንደሆነ ነው። ስለዚህ ብዙ የሚያስጨንቁ ነገሮች ሊኖሩ ይችላሉ። ነገር ግን ሁሉንም ነገር ረስተህ ደስተኛ ሆነ ኑር፣ ህይወት ይቀጥላልና።